ጄሪ በነገራችን ላይ እስካሁን ድረስ በነበረባት ሁኔታ በራሷ የምትተማመን ሰው አይደለችም። እና በነገራችን ላይ እንግዲህ እነኝህ ሴቶች ለዚህ ለልጅ የመጡ ለትዳር ነው። እሱ በነገራችን ላይ የሚወደው ማንን ነው? ብሌንን ነው። ብሌን በነገራችን ላይ በጣም የተረጋጋች ልጅ ነች ማለት ነው። በጣም ከሚባለው በላይ ግን ደግሞ አክስት ተብዬዋ ደግሞ ለማን የምታግዘው? ለጄሪ ነው። ጄሪን እንዲያገባ ትፈልጋለች ማለት ነው። ሲፈንንና ቢሌንን ግን በፍጹም እንዲያገባ አይፈልግም። እሱ ደግሞ የሚፈልገው ብሌንን ነው። ግን አሁን ላይ እንዴት ሀሳቡን ሊቀይር እንደቻለና እንዲሁም ደግሞ ከእናቱ ጋር ሳይማከር ይህንን ውሳኔ እንደወሰነ በጣም ነው የገረመኝ። እና ብሌን አሁን ላይ እንግዲህ ግን አስፈቅዳ አለች ማለት ከዚህ ከቤት እንሄዳለን ማለት ስትልም አይ እዚህ ቤት የመጣችሁት እኮ እኔ ነኝ እንጂ እዚህ ቤት ያስገባኋችሁ ሌላ ሰው አይደለም። ስለዚህ እኔ እስካልፈቀድኩ ድረስ በፍጹም የትም አትሄዱም ብላችኋለች ማለት ነው። እና የሚገርመው ነገር እንግዲህ ማለት ጄሪ እንደተመለከታችሁት ያው ለሚስትነት ታጭታለች። ይህንንም በነገራችን ላይ ይህንን ያደረገችው በእርግጠኝነት አክስቱ ነች፣ የአባቱ እህት ማለት ነው። የአባቱ እህት ነች አሁን እንደዚህ እያደረገች ያለችው። እነሱም በውሳኔው ትክክለኛ ውሳኔ ወስኛለሁ ብሎ የሆነ ደረቱን ነፍቶ የኮራበት አይደለም። ምክንያቱም ብሌን ሲመለከታት በጣም አዝናለች። ና አላ አይደለ እኔ ጄሪን ነው እንዳገባ የማፈልገው ለሚስትነት የመረኳት ጄሪን ነው ሲል በዚህ ጊዜ እናይቱ ልጅ አንዴ እናውራ ስትልም ማየ ምርጬን ጨርሻለሁኝ አለ። እዚህ ጋር በነገራችን ላይ ወዶች ይሄንን ምርጫ ሊመርጥ የቻለው ምንድነው? ሌላ ልጅ አለች እሱ ከሌላ የሚወለድ ልጅ ለሱ እህቱ እንግዲህ ያኔ ወንድም አለው። ግን ወንድም እንዳለው እሱ አያውቅም። እንግዲህ ይሄንን ውሳኔ ሊወስን የቻለው በእናቱ ላይ ስለተናደደ ነው እንጂ እና እህቱ ራሱ ከመጀመሪያው ጀምራ ራሱ ሶስቱንም ሴቶች አነጻጽራ የመረጠችለት ማንን ነው? ብሌንን ነው። እሱ ራሱ ከብሌን 100% ፍቅር እንደያዘው እንትን ብለናልና ሁሉም እንግዲህ ደነግጣሉ ጄሪን ሲመርጥ ማለት ነው። እንደምን ሆናችሁ ነው ሰዎች? ምን ነው ተደናገጣችሁ? ማንን እንዲመርጥ ፈልጋችሁ ነበረ? እያለም እንግዲህ ተመልክተናል ወዶቼ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይናለሁ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ እየዘነላችሁ ቀርበናል። ሲፈንና ብሌን እንግዲህ ከአንደበታቸው ምንም ነገር አልወጣም። ምንድነው ያሉት? እንግዲህ መልካም ትዳር ለሱ መልካም ሚስት እንደምትሆኝለት አንጠራጠርም ነበር ያሏት ማለት ነው። እና እንደዛ ሲሏት እንግዲህ እነሱ በነገራችን ላይ ክስቴቱ ደግሞ በጣም ደስ ብሏል። ምክንያቱም ጄሪን ስለመረጠ በጣም ደስ አላት። እናም ሲፈንና እንግዲህ ብሌን ተነስተው ይሄዳሉ ከዛ ከሳሎን እንግዲህ ከዛ ተነስተው ሲሄዱ ሲፈን ተከትላት ሄዳ ነበርና ብሌንን ምንድን አለቻት? ብሌን አለቻት ስለዚህ ነገር የምታውቂው ነገር አለ ስትላትም እማውቀው ነገር የለም እንዳንቺው ካንቺ እኩል ነው የሰማሁት ነው ወይ ስላንቺ ሁሉንም ነገር ማብራራት አለብኝ ስትላት አለ። እንደዛ ማለት አይደለም ትልና እንግዲህ እነሱም ይሄዳሉ ማለት እሱም ወደ ላይ በሚወጣበት ጊዜ ብሌን እያለቀሰች ነበረ። በሩን ቆርቆሮ እንግዲህ ለማናገር ሞክሯል። ማለት ለማናገር ስላችሁ በሩን ቆርቆሮ ለማናገር ሞክሮ ግን አልቻለም። ምክንያቱም ጎርቷታል፣ ሞራሏን ስለጎዳት እንግዲህ ብሌን በሩን ስትከፍት በር ላይ ተለጥፎ እየሰማት ነበረ ስታለቅስና አሁንም አጋጣሚ ነው በለኝ ትለዋለች ማለት ነው። እና አሁንም አጋጣሚ ነው በላይ ምናምን ስትለው አይ ብሌን እንደዛ አይደለም፣ ቆይ ለምንድን ነው የምታለቅሽው ሲላት አይ እኔ አላለቀስኩም ተኝቼ ነው ይላታል። እንዳሁን ነው እኮ የወጣሽው ለእንዲ ምን አይነት እንቅልፍ ነው ሆነ የሚይዝሽ ሲላትም ምን ነው መብቴ ነው ይመለከታል እንዴ ስትለውም ዛሬ ከሴቶቹ ጋር እደሪ ይላታል። ከሲፈን ጋር ማለትክ ነው? ጄሪማ ባለትዳር ነች ስትለው አይ እንደዛ ማለት አይደለም ይላታል። እና ታዲያ ምን ለማለት ፈልገህ ነው? ምን ነው
አስበህበት አይደል እንዴ ያደረከው? አሁን ምን ተገኘና ነው እንደዚህ ጥሩ ሰው ለመሆን እየሞከርክ ያለው? በማለትም እንግዲህ ብሌንም በጣም ተናዳ ልትናገረው ችላለች ማለት ነው። እናም እንደዛ እንግዲህ ጄሪን ምን ትላታለች? ዛሬ ከሱ ጋር ደሪ ምናምን ትላታለች ማለት ነው። እንዴ ከሱ ጋር ልደር እንዴ ምናምን ስትላት እንዴ ታዳ ደግሞ ንግግሯ ሙልቅቅቅ ያለች ነች ማለት ነው። በጣም ነው የምትሞላቀቀው ነው እንዴ እናት አለመች ስለሚስትነት የመረጠች ታዲያ ለምንድን ነው ምናምን እያለችም እንትን ትላታለች። ጄሪም አጭሪትም በሷ ምክር አይደለም የምትሄደው አጭር ቀሚስ ለብሳ ፏ ብሽክ ብላ እንግዲህ ወደ ክፍሉ ትሄዳለች። እንዳላስጠበቅኩ ተስፋ አደርጋለሁ ስትላ አይ ሌላ ስራ ስላለብኝ ነው ምናምን ይላታል ማለት ነው። እና እንደዛ እንግዲህ ሲላት ግን አንድ ነገር እንዲህ አላት ጄሪ አላት። አቤት ስትለው እንግዲህ ሚስቴ እንድትሆኝ ያጭብሽ እኮ ሚስቴ ነሽ እኮ ማለት አይደለም ማለቴ ገና ቀለበት አላሰርኩልሽም፣ በዛ ላይ ደግሞ ከትዳር በፊት ምናምን ይላታል። እዛሽ በቃ ደህና ደር ምናምን ብላ ብድግ ብላ ልትሄድ ስትል አንድ ነገር ልተባበርሽ እችላለሁኝ ይላታል። ምንድን ነው ምናምን ስትለው እሱም እንግዲህ ምንድን ነው ያላት ማለት እዚህ መሬት አንጥፈሽ እንድትተኝ እፈልጋለሁ የምር በጣም ነው ግን እኔ እንጃ ጄሪ ግን በጣም ነው ያናደደችኝ። እንደዚህ ስላት የሆነ ቆፍጠን ማለት ነበረባት ማለት ለሚስትነት እስከ መረጣት ድረስ እንደ ሚስትነት ሊሆን ማለት እሷ ለሚስትነት እንደተመረጠችው ያክል እሱ እንደ ባል መሆን ነበረበት እንጂ ጄሪን እንደዛ ሲሆን ጄሪም ደግሞ አይኔ በቃ ካንተ አጠገብ ብቻ መሆን በቂ ነው ምናምን በቃ ፍራሽ ላምጣ ብላ ሄዳ ፍራሽ አመጣችና እንግዲህ መሬት እንድትተኝ መሬት ነው በነገራችን ላይ ያስተኛት ማለት ነው። ከዛ እንደዛ ምናምን ብሎን እንግዲህ ብሌን ከእናቷ ጋር ቁርስ ምናምን ሰርተው እንትን ይላሉ። ሌላው ዶክሜንት እንግዲህ ዶክሜንቱ ምንድነው የእናቱ ሌላ ልጅ እንዳላት የዲኤን ምርመራ ውጤት ነው ማለት ነው። ያንን እንግዲህ ግን እሷ ቁም ሳጥን ውስጥ ነበር የከተተችው። ግን እኔ ይመስለኛል ሲፈን ነች ያየችው ማለት ነው። ማለት ሲፈን ሳትሆን አክስቱ ነች ያየችው። ሌላ ሶስተኛ ሰው ደግሞ ሲፈን አይተዋለች። እና እንዴት ማነው ይሄንን ዶክሜንት እዝክ ሊያወጣው የቻለው እያለችም እንግዲህ በጣም ግራ ተጋብታ ነበር። እና አሮጊቷ ማለት ሁሉንም ጠይቃ ነበረ። እና ስትጠይቅም እንግዲህ ሁሉም አይኛ አልከፈትንም፣ አይኛ ክፍልሽ አልገባንም የሚል መልስ ነው የሰጧት። እንግዲህ ይህን የምትጠራጠሪው የባሏን እህት ነው ማለት ነው። የባሏን እህት ነው እንግዲህ እርግጠኛ ነው የምትጠራጠረው፣ ግን ይሄ ነው ብላ አልተናገረችም ማለት ነው። እናም ቁርስ ሰርተው እንግዲህ ሄዳ ብሌን ወደ ክፍላቸው ልጆቹን ልትቀሰቅስ ስትል እንትን የሚለው ነገር በጣም የሚያስጠላው ነገር ብሌን እዛ ጄሪን ታገኛታለች ማለት ነው። እና ጄሪን እዛ ስታገኛት ጄሪም እንዴ ብሌን በራት ተንኮኩም እንዴ ምናምን ስትልም እሱም ደግሞ ከሽንት ቤት ሲወጣ ሻወር ምናምን ወስዶ እነዚህ ጋር እንግዲህ በጣም ነው ልቦ የተሰበረው። ብሌንም እንግዲህ በጣም ይቅርታ ማለት እኔ እንደዚህ እንደሆነ አላወቅኩም ነበረ በማለትም እንትን ትላለች ማለት ነው። እና እሱም በጣም ተደናግጧል። ምክንያቱም ብሌን በእንደዚህ መልኩ እንድትጎዳ አይፈልግም። ምክንያቱም በጣም ጥልቅ ስሜትና እሷን በጣም በቃ ሞራሏን ይጠብቅላታል ማለት ነው። እና ወዶቼ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።